ነው የተማረ ህዝብ እኮ የምታውቅ አንቺ ያረጀች አህያ መሰልሽ በሷና በነጆከር ፎሎ መሰብሰብ ምን አማርኛ ሀንግራት በትክክል አውራ ይገዛዋል አማርኛ ናፍቀት ነው እያጣሰተ ነው የገባ ርቦታል ይያለን ደግሞ አማርኛ ግንተኛ ያመገባባና ሄዳ ዳምጭ ሆነሽ ዳምጭ ትንሽ ቤታ ሰገና ስግጥ በታዮ ጎንቦና ኦሮሞ ሰሎና በነገራችን ላይ ይህ የምትሰሙት ድምፅ እያለ ኢስት አፍሪካዊ ባሏ ምን ሆና ነው ተብሎ ሲጠየቅ የመለሰው መልስ ነው። በታዮ ጎንቦና አማራ ብሎ ኦሮሞ ሰሎና ቤታዬ ነች አማራ ነኝ ብላ ኦሮሞና ተገኘች ናሷለች የምታለቅሰው ነው የሚለው ለማንኛውም መልእክት ለማስተላለፍ ያህል ነው። እሰማለሁ ከስሩኝ ያ ግን ያሁኑ ልጅ አንድ ሀሳብ ብቻ ተስማማኝ ኪኒና ወስደን እናገባ ኪኒና አሁን ተርጓሚ ዘይንጣ በምን አማርኛ ነው የሚገባው? ያኔ ቤታየውን ነው ሰጃትና አንቺ ወደኛ ነኝ እኔ ማማራሊ አረ ይደብረናል። በምንም አይነት መንገድ ይሁን እሷ ትሄድና ትምጣልና አንቺ ነው ይላል አማሮች ምርጥ የምር ግን አንቺ እኮ ማለት ነው የሚጠሉሽ አይምሮች የቀነጨረሰው ነው ታውቂያለሽ። ኦሮሞ እንዴት ያስለቅሳል? ኦሮሞ መሆኑ እኮ አይደለም የሚያስለቅሰው የገንዘቡ መቆሙ ቢዝነሱ መቆሙ ነው። አሁን እንጂ እኮ የማንነት ጉዳይ እኮ አይደለም። ግን ማንነት ላይ ተንተርሰው ለራሳቸው የገቢ ምንጭ ያደረጉ ሰዎች አሉ። ገብቶሻል? አሁን እኔ በአማራ ስም ወጥቼ አማራ ነኝ ብዬ ስነግድ የከረምኩኝ ሰውዬ የሆነ ሰዓት ላይ ኦሮሞ ስትይ እኔ ትዝ የሚለኝ የማገኘው ገቢ ነው ገንዘቤ ነው እንጂ ስለ ኦሮሞ ስለ አማራ አይደለም። ላይክ አሁን ይሄ ጆከር የሚባለው መሀይም የሴት ልጅ ሰቅሎ የሚሳደብ ህፃናትን ሰቅሎ የሚሳደበው ልጅ መጨረሻ ላይ በቅርቡ አሁን እናሰማሻለን። ቤተሰባችን ናቸው ኢንተርቪው ያደረግናቸው እንመጣለን። ኦሮሞ ነው የሚገኘው አባትየው ምን የሚል ይመስልሻል? ጆከር ኦሮሞና አማራ ቢስማማ ብርሃን ይሞታል ይታነቃል። ይወጣው ምን ይሰራል? ያ አሁን ከስራ ተባራ ነው የደነገጠችው። ከስራ መባረር አለ። አሁን በቃ አይወብኝ ግን የምትይው በትብብር ያህል ድምጿን የምትልክልኝስ ዋትስአፕ ልክ ለቅሶ ላይ ነኝ ብዬ አስሬ ላስቅ ፈልጌ ነው። ይቻላል። እንደውም አንድ ጥቅም ትችታል አንድ ነገር ትችታል ስላኪለት አንድ ትታለቅ ሴት ድምጽ ነው እንደ ያለ ለቅሶ እንጂ እቺ ፓፓች ሶክርማላዚ ሆነ አንዴ ንስሞ ገምልን እያሉ ይሄ ለቅሶ እስቲ ኳኳንቲ ዲዋን ዲናስ አሰሚ ደስ ይበላችሁ። እኔ ማልቀስ ህይወታቸውን ከለወጠው ደስ ይበላችሁ። እኮ ጠንካራ ሰው ነኝ እኮ እኔ ጠንካራ ሰው ነኝ። ስንት ነገር ደርሶብኝ የሰላሌ ቆንቆናይ ግን የኛ ልጆች አሁንም አልተፋቱኝም። ምንድን ነው ፍላጎታቸው? ስንት ነገር እኮ አድርሰውብኛል። አንዴ በፊት ኤዲት ይታረጉ ሲመጡ፣ አንዴ በቤተሰቦች በእናታችሁ ክላሲካል የሚሰራ ሰው የለ። አንደኛው ፎቶ መልኳን አበላሽዋን በእናታችሁ ክላሲካል የሚሰራ ሰው የለም። ለምን ክላሲካል አድርጎ እንደዘፈን ነገር አይሰራም? አንቺ ጆይ መልኳን አበላሽባት ምን ሆነ? ተበላሽ ለሰው ሰማቢ ከበበው ገዳነ ትዝ ያለኛል። ከበበው ገዳነ ያስታውስኩት
በለፋያቱ በአፍጠፉ የሚለው ሚኒዜላሽ ወገኔ በሚለው ክላሲካል ይሰራላት ይሄ ለቅሶ ክሊፑን ደግሞ እኛ እናጅበዋለን እንዴ። ክቡራን ተመልካቾቻችን ዜት የሚሳደቡ ብሔርን ከብሔር የሚያጋጩ ሰዎች ይታነጹ ዘንድ ብዙ ጊዜ ትምህርት ይሰጣል። አንዳንዶች ከድርጊታቸው እንዲቆጠቡና ማህበረሰብን ይቅርታ እንዲጠይቁ ብንገፋፋም አሻፈርን በማለት ጥፋት ላይ ጥፋትን በመደረብ እንዲሁም በጣም በማናለብኝነት ስሜት በተለየ ስሜት እየወጡ ስድባቸውን የቀጠሉ ግለሰቦች አሉ። እባካችሁ እረፉ ተው ተብለው ቢለመኑ አሻፈረኝ በማለታቸው ያለ ስድብ ያለምንም ማንጓጠጥና ያለምንም አሉባልታ እያመጣን በራሳቸው ንግግር እያጋጨን ዛሬ ላይ ራሳቸውን እንዲስቱና የሚያደርጉትን እንዲያጡ አድርገናቸዋል። እኛ ከእናንተ የምንፈልገው የሰው ልጅ ፍጹም አይደለም። እኔም እዚህ ውስጥ ያላችሁ ማናችሁም ፍጹም አይደላችሁም። ትሳሳታላችሁ፣ እንሳሳታለን። ለስህተት መልስ ሳይሆን ትክክለኛ ማህበረሰብን አስቀየም ያለው በማለት ህብረተሰብን ሀገርን እንደ ሀገር ይቅርታ ከመጠየቅ ይልቅ አሻፈረኝ እያላችሁ ሌላ ስድብን ከምትጨምሩ ይቅርታ እንድትጠይቁ አሁንም ጊዜው አረፈደም እያለን እናሳስባችኋለን። ከጥፋታችሁ እንድትታረሙ ህብረተሰብንም ግለሰብንም የምትሳደቡ ሰዎች ወጣችሁ ይቅርታ ብቻ እንድትሉ እንፈልጋለን። እኛም ካጠፋን እስከዛሬ ላጠፋነው ነገር ህብረተሰብን እንደ ህብረተሰብ ካስቀየምን ሀገርን እንደ ሀገር ከተሳደብን ይቅር እንድትሉን በአክብሮት እንጠይቃችኋለን። ከእናንተ የምንፈልገው ስህተት ላይ ስህተት ሳይሆን ይቅርታን ብቻ ነው። እንደፈለጋችሁ አፋችሁን እየከፈታችሁ ይህን ለቂጣ መሰንቀጥ የለመደው አፋችሁን እንደተለመደው እየወጣችሁ የምትናገሩበትና የምታቀርሹበት አፋችሁን ትለጉሙ ዘንድ በአክብሮት እንጠይቃችኋለን። ይህ የሚሆነው ደግሞ በዝምታ ወይም ደግሞ ይቅርታ አልጠይቅም በማለት ሳይሆን ለጥፋታችሁ ወይም ጥፋታችሁን አምናችሁ ይቅርታ በመጠየቅ ነው። እኛ ከናንተ ጊፍት ወይም ደግሞ ስጦታ አይደለም የምንፈልገው። የናንተንም ደረጃ ዝቅ ማድረግ አይደለም የምንፈልገው። ስህተትን እንደ ስህተት አምናችሁ ይቅርታ እንድጠይቁ ብቻ ነው። አመሰግናለሁ። አይመስልሽም? ግን አሁን ጎሽ እንኳን ይልኝ አያና ስትይ ሰምቻለሁ። ቴዲ ሐዋሳ ይቅርታ ጠይቋል። ማርቼት ነው ዛሬ ይቅርታ ጠይቋል። ምን ማለት ቴዲ ሐዋሳ አቢዩሲቭ ነው እና ይቅርታም አይጠይቅም። ዳስ who he is በቃ ሴትን አቢዩዝ ቨርባሊ አቢዩዝ በማድረግ መክበር የሚፈልግ ሰው ነው። መርሁ ራሱ ሴትን አዋርዶ ራስን ማዋረድ የሆነ ወንድ ነው እና በሱ ቤት ሴትን ማዋረድ መሳደብ ይመስለዋል እና ይቅርታ አልጠየቀኝም፣ ሊጠይቀኝም አይችልም። ቢኮዝ ማንነቱ ነው። ሴትን ቨርባሊ አቢዩዝ የሚያደርግ ሰው ነው እና እኔ ደግሞ ከሱም ይቅርታ ምን የምጠብቀው የምቀበለውም የለም። ምክንያቱም ማንነቱ ነው። ስለዚህ ማንነቱ ይሄ እንደሆነ እየታወቀ ይፈታ ነው የምትይው? ነው አያና ታውቃለህ፣ እኛ እናከብረዋለን፣ እንወደዋለን፣ ወንድማችን ነው። እነሱ አንዳንድ ነገሮች አወራኝና እንትን አለኝ። ግን ጥሩ ነው። አያና እናከብረዋለን፣ እንወደዋለን። እሱ የሚፈልገውን ነገር ችግር የለም እንቀበላለን እንደ ታላቅ ወንድም። ግን አያናስ ለኛ ክብር ይጭንቃል፣ ለኛ ዲግኒቲ ማለት እሱ በሚናገረው ልክ መክሮታል። ይቅርታ እንዲጠይቅስ ጠይቆታል። እሱን አላጣራውም ለጊዜው። ግን እኔ አያና መከረኝ። መሸኘት ያለበት ማንም ሰው እንደሚሸኝ እንግዲህ እንደዚህ ከሆነ ጃልዬ አያናም ብቻ ሳይሆን የሰማሽውንም አንቺንም ምናልባት ወደ ማሰናበት ልንገባ እንችላለን። አያና ግን ይጨንቃል። ይስዋል። በዛም ግን የመከዳታችን ነገር እየበዛብኝ መጣ። ህዝቡ ያነሰ አሁን ይሄ ከባድ ነው። ለምን መሰለሽ እኔ ኦፊሻሊ ወንዶች አሉ እሱ ቤት በጣም አጸያፊ ንግግር እየተናገሩ
ሁሌም ተቀብሏቸው የሚያስገባቸው ያው ማህበረሰብን እንደ ማህበረሰብ የሰው ስጋ የምትበሉ እናንተ እንደዚህ አይነት ማህበረሰቦች እናንተ አውሬዎች ጭራቆች እያሉ በዚህ ደረጃ ማህበረሰብን የሚናገሩ ሰዎችን አስተናግዶ ቤቱ መድረክ ሰጥቶ የሚያሰድበን ግለሰብ ሴት ልጅን በእንደዚህ አይነት መልኩ አዋርጃለሁ ብሎ ያው ፕራውድ እያደረገ ምንድነው ያለው በራሱ ፕራውድ ሆኖ ማለት ነው። እኔ እንደዚህ ነኝ ቴዲ ይባላለሁ አምጥቼ ምናምን ብሎ በስድብ ሴት ልጅን በማንቋሸሹ ሴት ልጅን በመሳደቡ የሚኮራ ግለሰብ እኔ ልትወካልሽ አንቺ ተይው እኔ ከይቅርታ ጋር እኔ አልሰማም ጃንዬ አመሰግናለሁ። ተቃውሟለን እኛም አንሰማም። አመሰግናለሁ። ኦፊሻሊ እኔ አልሰማም እናቴ ተሞልቀኝ ማንንም ልክ ማንም ላይክ ሌላው ፖለቲካሊ ቫልዩ የሚሆን ማንኛውም ነገር ይሁን ሌሎችን እንደሚያሳንሰው ሌሎችን እንደተሳደበው የተናገረው ካንደበቱ ለወጣው መጥፎ ቃል ይቅርታ ሲጠይቅ ይቅርታ ባባያለሽ ኢሳምዬ አንዴ can you do me a favor እያነጎስ ክሳን ዘፈን ከታተልኝ ባስቸኳይ። ግን የቴዲ ጉዳይ ረገጠ ተብሎ ይያዝልን እኛ ቀጣ የቴዲ ከመቼው በሰማዩ ጋር ይገባል። ያ ነው ኢሳም ሃያ ፕሊዝ ያነጎስ ክስተ ባጫ አትችልም ባጫ አሁን ሳይኮሎጂካሊ ምክር አለ። አሁን የስነ ልቦና ምክር ለማን ተብሎ ለማን ብለህ ታለቅሳለህ? እንዴ ምን ሆነ ነው? እንዴት ጠላት ታስደስታለህ? ውጣና ስሜትን ሸፋፍነህ ደብቀህ ጨፍር ትባላለህ። እና ከባድ ነው። እንዳታስቀይሽ እሷን ችግር የለም ግን
ቴንክ ዩ ሶ ማች ኢሱዬ። ከአያና ጋር በውስጥ እናውራ ወይስ የአያናን የሰጠሁትን ቃል መቼም አሁን ከአያና ጋር መጣላት ይሆንብኛል። እና የባገጠሩ ትሮት ሄዲ ጃል ይረገጥ ሳይሆን እኔ ልልሽ የፈለግኩት በዛ ደረጃ ቡሊ ያደረገሽን ሰውዬ ለተናገረው ንግግር ይቅርታ መጠየቅ አለበት ነው። ይቅርታ ከጠየቀ ቪዲዮ ማንም አይፈልገውም፣ ማንም አይነካውም። ግን ሰዎችን ለማስደሰት ብሎ ዙሪያ ያሉትን ሰዎች አሁን ቻልቃፋን እትዬ መማርን በከበቡት ሰዎች ለመሞገስ ክብርን አገኛለሁ ብሎ የሴት ልጅ ክብር በዛ ደረጃ መሳደቡ አግባብ ስላልሆነ እንደውም እኔ አያናም ብሆን ይቅርታ አስጠይቀዋለሁ። አይገርምሽም? እኔ አንተ ቤት ሴት ልጅን እንደዚህ በእንደዚህ አይነት መልኩ ቡሊ የምታረግ ሰውዬ አልወያይም። እኔ ፖለቲካሊ ቫልዩ ቢኖረኝ ይቅርታ መጠየቅ አለበት። አያናም አይሸኝም። ስማ አንተ ትሸኛለህ። አንተ ሙሉ ለሙሉ እንዳትሸኝ በቋፍ ላይ ነው ያለው። ባጫ ይቅርብ ባጪ በቋፍ ላይ ነው ያለው። ትሸኛለህ አንተ ራስህ። እስከ አትመለስም። በነገራችን ላይ ልክ ትሸኛለህ። ፌር አይሆንም ብለሽ ታስቢያለሽ ማለት ሰው እኔ የፈለኩትን ተናግሬ አንቺ ላይ በጀርባ ሄጄ አሰታኝ የምል ከሆነ ለተናገርኩት ንግግር ኃላፊነት ተሰምቶኝ ይቅርታ መጠየቅ አለብኝ። ያ ለተሻለ አዩ እንደዚህ ሳዩና አያኔ ለማዳለ ነበር እኮ ቅድም ይሰማኝ ነበር አለ። ኦኬ እሺ እንተናላለን እንግዲህ ያ የስቴሪዮቲፒካል ስድብ ነው የተሳደበው። ባይ ዘ ዌይ ኦሮሞን የተለመደ ኦሮሞ ሴትን እዚህ አፕ ላይ ቆሻሻ ነሽ በጂጂኪያ የምንሰማዋለን በሌላ ብሔረሰብ ተወላጆች መሰደብና ስቴሪዮቲፒካል ስድቦች ናቸው። እኛ ሆነን ሳይሆን ትክክል ፐርሰናሊ ማለት ነው። ያ ትክክል ሰዎች yes ወደ ማለት ነው። እንዴት ነሽ ልዕልቴ? ቢዚ ነሽ ትንሽ። ሪያና ደህና ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ደህና ናቸው አለ ህሊናቸው የቆሸሸ ሰዎች ኦሮሞን በጣም ሲጠሉ የሚሳደቡት መስጊድ ይህን በጥላቻውን የዘር ጥላቻውን ለመግለጽ ነው የተሳደቡ። ግን ምን ታደርጓለች? ትክክል ነው። ትክክል እዛ ላይ መልሶ ነው የተሳደው። ህዝቡን አውዲየንስን ይቅርታ ጠይቃለሁ ብሎ ስላንቺ የተናገረው ንግግር ቴሌግራሙ ላይ በጣም የተለየ ገጽታ ሰጥቶሽ ባለጌ መጥፎ ሰው አድርጎሽ እኔ የምለው እሱ ጆከር የሚባል መሀይም ሰውዬ ቤቱ ቁጭ አድርጎ ያው ተንቀጥቅጦ ነው የሚሰማው። ቆይ ሌላው ኢንተራፕት ሲያደርግ ያስቆማል። እሱ ሲናገር ግን ይፈራል፣ ይቀጠቅጣል። እንደዚህ አይነት ተሳዳቢ እንደዚህ አይነት ጽዩፍ ሰዎችን ስራ አስቀምጠ በእነኚህ ሰዎች ተከበ አንተ ጃለልትን የመሳደብም የመናቆርም የመናገርም የሞራል ልዕልና የለም፣ መብትም የለም። ልታፍር ልትሸማቀቅ ነው የሚገባ። ወንድ ነኝ ትላለህ ደግሞ ሸሚዝን ለብሰህ ቁጭ ስትል ወንድ ነው የምትመስለው፣ ግን አይደለም አይደለም። እሷ ልክ እንደሌላው ለሌላው እንደምትሽቆጠቆጠው ማለት ነው። እናትን እንደዚህ አድርጌ አንተ እንደዚህ አንተ እንደዚህ አንተ ምናምን ዘር እያለች ፎቶን ለጥፋ የምትሳደብ ሴት ብትሆን ቀና ብላ አታያትም። ልክ ነቢታየም እንደምትፈራው ማለት ነው፣ ስድብ እንደምትፈራው። ኢሳምዬ እሱን ራሱ ከጆከር ለይቶ ማየት የሚያስፈልግ ራሱ አይመስለኝም።
እንደውም አይ ቲንክ ጆከር ለአንዳንድ ልዩነት ምንም ልዩነት የለውም። ምንም ልዩነት የለውም። እንደዚህ አይነት ሰዎችን አንተ ተቀብለህ ቤት ቁጭ እያደረግህ የምታናግር ሰውዬ ምንም የማትሳደብ ልጅ ያውም አዋርጃለሁ ብሎ ዓመት አረሳስቼ መሀይም ስላልተማርክ ነው። ፊደል ስላልቆጠርክ ማገናዘብ ስለማትችል አይምሮ ስለማይሰራ ወንድማ ብትሆን ብሔር ብሔረሰብን ሲያሰዳድቡ የከረሙ ቆሻሾችን ቤት ባላስተናገድክ እነሱም ቤት ቁጭ አድርጋ ጭንቅላት ትበልጣለች። ለዛ ነው ነርቨስ የሆንከው፣ ጭንቅላት ስለምትበልጥ ነው። ካንተ የተሻለ ጭንቅላት ስላላት እንዳንተ ተሳድባ አይደለም አንተን የገጸሰችው፣ በንግግር ነው፣ በቪዲዮ ነው፣ ፎቶ አስቀምጣ ነው፣ ምክር ነው የመከረች። ከዛ የሆነ መለቀቅ ትፈልጋለህ ስትያዝ፣ አትለቀ አንቺ ልቀቂው ነው ያለቀው። በተለይ ደግሞ ከረመዳን በኋላ ነው ያልፈታው። በቪዲዮ እየወጣው ሰራበታለሁ እንኳን በምስል ቆሻሻ ኢሳም። ይሄ ስድብ ለልዕልቲ ብቻ አይደለም የተሰጠው። ይሄ የተሳደበው ስድብ እኛን ሴቶችንም ነው የሰደበው። ሌሎች ከአማራ ሴቶች ጋር ሲጣላ ለምን ያንን ስድብ አይሳደብም ነበር? እነሱም ባልቴት እኛን ሌላ ነገር ነው የሚሳደበው። ስለዚህ ይሄ ነገር ለልዕልቲ ብቻ አይደለም እኛንም ነው እየሰደበ ያለው እና ልዕልቲ አያና በጣም ልክ ብለሻል። ያለ በለዚያ ባሳንጆ ያለውን መጠየቅ አለበት። ተደዳለን አያና ላይ ንገሪ ምን እናርግ ይዳልሱ በዚህ በሽኝት እንትን ላይ ማንም የማይሄድ ሰው የለም። አተራስ ሄዳታለ ባጫ ሰው የፈለገውን ተናግሮ ከጨረሰ በኋላ ከተሳደበ በኋላ ምንም የምትፈታው ነገር የለም። ምንም ለዛ ላደረገው ድርጊት ኃላፊነት ወስዶ ይቅርታ እስኪጠይቅ ድረስ ይቅርታ ነው መጠየቅ ያለበት። ምን እኛ እኮ ነገርናችሁ፣ ከቤታ ምንም አንፈልግም። እኔ ሰው ነኝ፣ እሳሳታለሁ፣ አጠፋለሁ። ለጥፋቴ ግን ጥፋትን አይደለም መልሰው ጥፋት ላይ ጥፋት ወይ ደግሞ ማስተባበል አይደለም። ላጠፋው ጥፋት የሰው ልጅ ነኝ፣ ፍጹም አይደለም፣ ይቅርታ ጠይቃለሁ። ይቅርታ ነው የምንፈልገው። ዮናስ ሙሉነን ምንድነው ይቅርታ ጠይቀ ከማህበረሰብ ጋር ተቀላቀል፣ ከኛ ጋርም ሰላሙን ነው። ሌላ ምንም ጥያቄ ኩልን አይ ይቅርታ መጠየቅ የበታችነት ስሜት ነው፣ ክብሬን ይነካል ብለህ የምታስብ ከሆነ እንዴት ነው የሰዎችን ክብር ስትነካ የምትውለው? ለአንተ ይቅርታ መጠየቅ የበታችነት ከሆነ የሰዎች መሰደብ በምን ትፈቷል? የሰዎች መሰደብ ለአንተ ይቅርታ ማነስ ከሆነ ከአንደበት ለወጣው መጥፎ ቃል፣ ራስህ ለተናገርከው መጥፎ ቃል ሌላ ምንም አንፈልግም እኮ እኛ። በዛ ላይ ሳሚዬ በተደጋጋሚ ጊዜ ለፖለቲከኞቹ እዛ ውስጥ ለሚገቡት ፖለቲከኞቹ እንዲህ ሲል ሰምቻለሁ። ለምታወሩት ነገር ኃላፊነት ወስዳችሁ አውሩ፣ ለምታወሩት ነገር ኃላፊነት ትወስዳላችሁ ሲል ነበረ። ለሱ ግን ተልካሻ ቃሎች ኃላፊነት ሳይወስድ አውርቶ በገዛ ቤቱ ኦዲየንስን ይቅርታ ጠይቃለሁ ሳይሆን የተናገረውን ሰውን ይቅርታ መጠየቅ ያለበት። ይሄ በጣም ክፉ ድድብና ነው የያዘው እና ኃላፊነት ወስዳ አውራ ካለበለዛ ምንም የነሱ ውይይትም የፈጠረው ነገር የለም ሀገራችን ላይ። ብትቀርም ትችላለህ። እኔ መልእክቴ እሱ ነው። አንተ ማታረገው ነገሮች ሌሎቹ እንዲያረጉ እንትን አትበል። በእነንትና እኮ ለምዶ ነው
ማን ነው ያ ፖለቲከኛው ልጅ? ገብቷችኋል አይደል? እንደዚህ የሚባል ነገር የለም። በይፋ ይቅርታ ወጥተጠ ተጋጭ ትሄዳለህ። ባይዘዌይ ግን እኔ ጥያቄ አሁን አጀስ ሰው ሰምባዲ የመኪናውን ቢል መክፈል አቅቶት ኮርት የሄደ $10,000 ለዛውም $10,000 ልጅ ሳይኖረው ሌላም ቢል ሳይኖረው መክፈል አቅቶት ከሰው ጋር የተካሰሰ ለቤታዮ ጊፍት ሲያወርድ አየሁትና ገረመኝ። መጀመሪያ መኪናን ቢል ከፍላ አይሻልም? የኔ ጌታ ግን ይቅር እንጸልያለን። ተጫወቱ። ኦኬ ካረስ ሞታ ከሰው ላይ ብድር ወስዶ እየተፈለገ ነው ብድሩን ሳይከፍል። በጣም ብድሩን ሳይከፍል ዛሬ ደግሞ ለቲክቶክ ፌም ጊፍት ሲሰጥ ሳየው እኔ ስክሪንሻት አድርጌ ልካል። ጓደኛዬ ነው ያበደረክ ደግሞ ልክላል ቻለው በእውነት እንትን እኮ ነው ፈጋረቲን ቀብዶ አጉገት ያዲ እኮ ነው ቂጥ ሳይኖራት አፈንድዳ ትሄዳለች እንደሚባለው እኮ ነው። በእውነት ተጫውት በማያርፈው ጣት ጊፍቶች ነካክተህ ይኸው ትገኛለህ። መንገድ ላይ ተኝተህ ነው ይኸውልሽ ይኸውልሽ ምን አለ መሰለሽ ጃል ሰዎች ወደሚፈልጉት መንገድ አምጥተው እየነዱን እሺ ብለን ስንሄድ አራዳ መሆን የምንችልና አራዳ የሆነን የሚመስለን ሰዎች አለን። ላይክ እንደዚህ ልጅ ማለት ነው ጅል ስለሆነ በእነሱ ሙድ ከሚያዝበት እነሱ እንደበግ እንደፈለጉ እየነዱት በእነሱ አንደበት አራዳ መባለን የሚመርጥ ፍልጥን ነው፣ ፋራ ነው። ለዛ ነው አሁን እንደዚህ የሚሆነው። ምኑም ተነክቶ አይደለም። ምኑ ፋራ ነው። በቃ አራዳ መባልን ይፈልጋል። እርድና በገንዘብ ገዛለሁ ብሎ ያስባል። ይሳምጣል ገባና ጋቢናው ግን የኦሮሞ አይደለም። ጋቢናው እኔ የሆነ ዛፍ ቆራጫ ቃል እሱ ነው። ጋቢና የኦሮሞ አይደለም። እኔ በጣም አስተውሎት ገራሰኛች ከብዙ ብሔር ጋር ላነጻጽረው ሞከርኩኝ። አይ ይሄ ሰውዬ እኮ ባዮሜትሪክስ ራሱ በእንትን ነው በትራይፕ ነው የሚያውቀው። አይገርምሽም? የፈለኩትና ወደ ሳውዝ ነው ሄደው። ኧረ እኔ ሳውዝ ነኝ ባይዘው ሀዲያና ከምባታ ነኝ። እንዳትነካብኝ፣ ሁለቱም እንዳትነካብኝ። እግዚአብሔር ማዘር ከቸርች ትባረራለች። ወደ ማዘር ነው የሚሄደው። ምናምን የተወኩ ሰዎች ሲብራቸውን እየጠበቁ ነው። እኔ መኪናን ቢል ክፈል ትንሽ ብር ማስል ዱዩኮ አስታወስኩት። አማርኛ ሳይችል የቤት አህያ እና አማርኛ ሳይችል አማርኛ አውሩ የሚል አማርኛ አውሩ የሚል እንደዛ አይነት እውነቴን ነው። ደግሞ ከግለሰቡ የተበደረ ሰው አስቡ። እኔ ከእህቴም 5 ሳንቲም አልበደርም። በነገራችሁ ላይ ባንክ ሄዶ ይበደር ምንድን ነው ሰው ጋር የሚገባው? ከግለሰብ ተበድሮ ኮርት ለኮርት ከግለሰቡ ጋር አሁን ግን ነገሮች ሁሉ እንደሞላ ምናምን ቲክቶክ ላይ መጥቶ ደግሞ ይበጠረቃል። ይምጣ የምክር አገልግሎት ይስጠው ይሄ ህዝብ። አይ አሁን ሪካርድ አድርጎ ይሰጡታል። ከፋሚሊ ሜምበር ምናምን ጥሩ ነው መቀደር አቅብሎ ግን አት ይልካል ይቀድማል መጀመሪያ
ይሄን እኮ ግለሰብ መበደር ትረሻዋለሽ አንቺ ታዲያ ግለሰቡ ላይ ያስተውሉ ወይ ሪዞኮ ኮርት ለኮርት አባሮታል ሁሌችን ኤጀንት አይደውልልሽ ምን አይልሽ የሚያወረደውን ደግሞ ስለምናቅ ብለናል። አይ ሆፕ ሺ ዊል ጊቭ ዘ ላይን ጎሳ ነው የሚሰበስብብሽ። ቤተሰብ ፋሚሊ ጎሳ ሰብስቦ ነው ታመጫለሽ ብሬት አታመጭም ይልሽ። መንግስት ኮሌክሽን ኤጀንት ልኮ ነው እናቴ አንቆ መስከፈለሽ። ይገርም ነው። እኛ ግን በቃ ደስ ብሎናል። እንኳን ወደ አይምሮ ጤናዋ ተመለሰች። ፒንክ ገመድ ነበር ዛሬ ማታ አስጠብቀ የነበረው። ጥሩ ነው ደስ ብሎኛል። ግን ይሄ ላይፍ ይሄ ጊፍቱ ጫጫታው ካለቀ በኋላ እስቲ አታለቅሽም? ይቀጥላል። አይ ሪግሬት እንደዚህ ቀላል አይደለም። ህሊናሽን ሲወቅስሽ እንደዚህ ቀላል አይደለም። አታኝም ነው ካሜራ ነው ታውቂ። ያ እንግዲህ መጽሐፍ ቅዱስ እንደዛ ነው የሚለው በፍርድ ወንበር ያስቀምጥሻል። ነገር ድራማ ነው አብሶሉትሊ። ለምሳሌ ነው ቀስታ አረገ ዞያዬ ኮኬት ብለህ እኮ ድሮ ትወደኝ ነበር። አሁን ለምን ጠላህ? ምን አደረኩህ? እንድትወደኝ ምን ላድርግልህ? ምን ልቀይር? ምን ልቀይር? ሰክረሽ ጥፊ የሆነ ገመድ ነገር አሳይተሽ እንድትጠፊ ነው ታውቂያለሽ። አይ ቲንክ ኦዲየንስ የመጣ ኮመንት ይመስለኛል ታለቅስ ሲያልቅሽ የሚል እነጆ ከሪፖርት እያደረጉኝ ነው። ፕሊስ ኮፒ ሊንክ አድርጉ። ወይም አካውንት ገደል ቢገባ መኖሪያ አይደለም። ስለዚህ ችግር በሌላ አካውንት ይመጣል። ኮፒ ሊንክ አድርጉ። ብሻል ዛሬ ደግሞ የሌለኝ ቆንጆ ያው አፍሮን ቀዶ ቤታ ላስታውሳት ብዬ እኔ እናቶችን ዘር በጣም ነው የሚያምረው። ብዙ ቀድቼሻለሁ። በውስጥ ላክልሽ እኛ እኮ በሰው ጊፍት በሰው ኪስ የምንኖር ሰዎች አይደለንም። እኛ ለቆማጣ እንደታች በቅራት አሉ ዲላችንን ከፍለን ነው የምንኖረው። የጀመሩት ጊፍት እየተሰጣጡ ይፈደቡ ሰዎቹ ሚውት አድርጓቸው። ልጭ መሆኑ ነው እነሱ የተሳደቡ እኔ ልብ ነገራችን ላይ ለልቴ የሆነ ደጋግሞ ጊፍት የሚሰጠን ራሱ አሸማቃ ነው። የሆነ ደጋግሞ ጊፍት የሚሰጠን ራሱ አሸማቃ ነው የምታባረው። የባለፈው የታስታውሻለሽ ምን አለኝ አለ ኮመንት ላይ ወይኔ እሱ ልጅ እኮ ጠፋ። ትናንትና ቀለበት ላድርግልሽ ብሎኝ ትናንት መረገጥኩ ጠፋ። ባይጠፋ ነው የሚገርመው። አይሀብላው እንጂ ነው ምናምን ነገር ምን አገባኝ ከኔ ህይወት ጋር ምን አገናኝ? እሱ ነው እንጂ ነው። እኔ የልጅነት ጊዜን እና ከሌላ